ሰላም እንዴት ናችሁ? ሰሞኑን በእስልምና ውስጥ ምን አይነት የዝሙት ቅዠት እንዳለ ማሳየት ችለናል። ነገር ግን ውሸት ነው፣ አዲሱ ዳይፍ ነው፣ እንደዚህ ነው የሚሉ ነበሩ። አሁን ግን በራሳቸው ኡስታዞች ይህንን የዝሙት ቅዠቶች በተከታታይ እናስደምጣቸዋለን። ከዛ ጥያቄ እናስቀርባለን ለኡስታዙ። አሰላሙ አለይኩም ኡስታዝ፣ በጣም መጥፎ ህልም ያስቸግረኛል። ከባለቤቴ ጋር ብዙ ጊዜ ግንኙነት ስናደርግ አያለሁኝ። እኔ ስደት ላይ ነው ያለሁ፣ እሱ ግን ኢትዮጵያ ነው ማለት ነው። በአላህ መልስልኝ። ከባል ጋር ግንኙነት ማድረግ በህልም ይሄ ቆንጆ ነው። በአንቺና በባልሽ መካከል ያለ አንድነት፣ ወዳጅነት፣ ፍቅርን የሚያጠነክርና የሚያበረታታ ከዚህ የበለጠ በፍቅር ላይ እንደምትኖሩ የሚያሳይ ነው። ናፍቆትን ጭምር ስለሆነ ማለት ነው። ለአላህ ብለህ አሰላሙ አለይኩም ሀቢቢ፣ በአላህ ይህን ህልም ፍታልኝ። እኔ ባለትዳር ነኝ እና ብዙ ጊዜ በህልሜ ከሌላ ከማላውቃቸው ሴቶች ግንኙነት ሳደርግ አያለሁ። እናም ያው ጀናባ ሆኜ ነው የምነሳው ብዙ ጊዜ። እስኪ ፍታልኝ። ከማታውቃቸው ሰዎች ጋር ባለትዳር ሆነ ግንኙነት መፈጸም ማለት ጥሩ ነው፣ ቆንጆ ነው። ይህ የሚያሳየው በአንተና በአላህ መካከል ጥሩ ግንኙነት መኖሩን ያሳያል። ከዛ ተጨማሪ አላህ ሱብሓነሁ ወተዓላ ወደ ተሻለ ደረጃ በህይወትህም እንደዚሁም ደግሞ በቤተሰብ ጉዳይ ወደ ተሻለ ደረጃ አላህ ከፍ እንደሚያደርግህ ወደሱ የምትጠጋና ላቅ ያለ ቦታ እንዳለህም ማመላከቻ ጭምር ነው። ኸይር ነው፣ ጥሩ ነው። ዱዓ ያስፈልገዋል። ዱዓ አድርጉበት። መልካም ኡስታዙ ሲል እንደሰማችሁት ህልም አይታ ውጪ ነው የምንኖረው ከባሏ ጋር ወሲብ እንደምታደርግ ነገረችው። ኖርማል ነው። ያው ይሄ በህልም የሽውን እንደሚሆን ምናምን ነገር የሚል ፍቺ ነው የሰጣት። ሌላኛው ወንድ ደግሞ ባለትዳር ነው፣ ከሌሎች ጋር ወሲብ ተደጋግሞ እንደሚያደርግ በህልሙ ነገረው። እሱ ደግሞ የሰጠው ለሱም ምላሽ የሰጠው አላህ ወደ አንተ መቅረቡን የሚያሳይ ነው የሚል ምላሽ ነው የሰጠው። ኢማጂን ባላችሁ ሴቶች ከሌላ ሴት ጋር ወሲብ በህልሙ የሚያደርግ ከሆነ ፈጣሪ ቀርቦት ነው ሲል በውን ያሰብከውን ያየኸውን ነው የተመኘኸውን ነው በህልም ልታደርግ የምትችለው። ለኡስታዙ አንድ ጥያቄ አለኝ። በህልሙ እንደዚህ ወሲብ ማድረግ ከሌላ ሰው ጋር ወይንም ከባለቤት ጋር ወሲብ ማድረግ አላህ እንደቀረበ ማሳያ ከሆነ ነብይህ ከ6 ወር እስከ 1 ዓመት ያህል ከሚስቶቹ ጋር ሳይገናኝ የተገናኘ እየመሰለው ሲረጭ የነበረው አላህ ቀርቦን ነው። ሐዲሱን ላንብብላችሁ። ሳሂህ አል-ቡኻሪ 5760